ዜና በኮሜዲያና እናት ልጅ ወልዳ ትስማለች ይባላል። ነገር ግን እናት ወልዳ ልጅን ታማለች ወይንም ታማርራለች ሲባል ለመጀመሪያ ጊዜ ነበር በኢትዮጵያ ታሪክ። የሐምሌ ዝናብ ሰማዩን አጨልሞ መብረቁ የሰማዩን ታምቡር በድምድምታ ሲመታ ከአዲስ አበባ ከተማ ቺቺኒያ ሰፈር እልልታ ተሰማ። ሕፃን ልጅ ተወለደ፣ ስሙንም ፍልፍሉ አሉት። ይህ በክብደቱና በጭንቅላቱ ቅርጽ ከሰፈሩ ልጆች ለየት ያለ ልጅ ገና ከእናቱ ወድ ሲወጣ ነበረ በወተት ፋንታ እርጎ በኩባያ ጭልጥ አርጎ የጠጣው። በእርጎ ጀምሮ ከዛ በጉልባን እንዲሁም በእርግማን አደገ። እንደ ሰፈሩ ልጆች ዳዴ ሳይል ልክ እንደ ተወለደ እንደ በግ ግልገል ተንገዳግዶ በሁለት እግሩ ቆመው እናቱን ሊጠይቁ የመጡትን አዛውንቶች መገምገም የጀመረው ያኔ ነው ይላሉ የሰፈር አዛውንቶችም። እንደ ጓደኞቹ በእናትና በአባት ተቆንጥጦ ሳይሆን እናትና አባቱን ቆንጥጦ ያደገው ይህ ወሬኛ የሰፈር ጉልበተኛ የአሁኑ ቀልደኛ ይህ ሁሉ እርግማን ይዞ የት ይደርሳል ሲባል ከአዲስ አበባ ተነስቶ ከአትላንቲክ አቆራርጦ በመጣው አውሮፕላን 2 እንግሊዘኛ ቃልና 17 የኢትዮጵያ ብር ይዞ ዋሽንግተን ዲሲ ዱብ አለ። ከፊታችን ባለው ሜይ 26 ከታላላቅ የመድረክ አርቲስቶች ጋር በመሆን መድረክ ተዘርግቶለታል። ቀኑ ቅዳሜ ነው። ዲሲ እንደ ጉድ ይስቃል። የመስከረም በቀለ ዲቪዲ ይመረቃል። ፍልፍሉ በዶላር ይቦርቃል። በሳተላይት አብሮን አለ። ሰላም አንበሳው እንደምን ዋልክ? ምን አንበሳው ትለኛለህ? እንስሳው በለኝ። እዚህ ሀገር እንስሳ ነው የሚከበረው። አገሩን የለመድክ ትመስላለህ። እንዴት አለምደው መኪና ስንት የሳተኝ ቁምጣ ነው የሚታየኝ። የሀገሩን ሰዎች መስለሃል። ሰው ጥያቄ እየጠየቀ ነው እንዴ? ዝም በል ክፍታፍ። የሁለታችሁንም ጥያቄ አልችልም እንዴ? ምን አፈት ተቀምጣለህ? ደግሞ እንትን ይላል እንዴ? ስቱፒድ ልታናገረኝ? አይ ታው ባይ ታንተ ያዘ መሰለው እንዴ? ውሻ ይዞ ውሻ እንዴ? ይቅርታ አድማጮቻችን፣ አዲስ አበባ አንበሳ ጋልበናል። ወይኔ ዞን ኩምቢውን እንደዚህ አዙሬ እንዳልጣልኩ ውሻ ነው ድመት ያስከው ደግሞ ሊያስፈራራኝ። ሄሎ መስከረም፣ እንዝላል በእንግሊዘኛ ምንድን ነው? ወይኔ ኢትዮጵያ ቢሆን የስድብ ሜኑን እሰጠው ነበር። ገልቤ ነበር። እንዴት ነው በእንግሊዘኛ አትታማም ይላል? እንግሊዘኛና ብድር ድፍረት ነው የሚጠይቀው። ጎድቸው ነበር እንደ መስከረም ሰው ሀገር ላይ ጦሰኛ በመጣ መስከረም እኔስ ብዬሽ ነበር። መስከረም እየመጣ ነው። በኋላ እመለሳለሁ። መስኪ እንግዲህ ሜይ 26 በቅዳሜ ዕለት በኮሎምቢያ ሃይትስ ኤዱኬሽናል ካምፓስ እንገናኛለን። ዜናው አበቃ። ደህና ደሩ።